ቅዱሳን እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ 24ኛ ቀናችን ነው። የአብልባ ዓለም አቀፍ ቤተክርስቲያን ግንባታ ከጀመር ፌብሩዋሪ ፈርስትን የጀመርነው 24 ቀን ውስጥ ይሄ ሁሉ ጉድ ተሰራ። እንደው ከ5 ቀን በፊት እዚህ የሚላችሁ ከሆነ ጣራችን አላለቀም ነበር። ቆርቆሮ አንሶን ጣራው ተንጠልጥሎ ቀርቷል፣ እባካችሁ ተባበሩ ብዬ ቪዲዮ ሰርቼ ነበር። ጩኸቴን ሰምታችሁ ለመለሳችሁልኝ ጌታ እግዚአብሔር ይባርካችሁ። እስኪ አሁን ካሜራውን ዞር ላድርገውና ሙሉ በሙሉ እንድታዩ የተሰራው። ክብር ለኢየሱስ ይሁን። ቅዱሳን ይኸው እንደምታዩ ቆርቆሮ ሙሉ በሙሉ 100% ተሰርቶ አልቋል፣ ተገጥሟል። እጅግ በጣም ነው የሚያምረው። ዛሬ ስንሰራ የነበረው በቆርቆሮና በግድግዳ መካከል ያለውን ክፍተት በሲሚንቶ በብሎኬት እየሞላን ነው። ይኸው እንደምታዩት በዚህ ጋር ይቀረዋል፣ በዚህ ጋር ይህናል ተሰርቷል። ቀጥሎ የሚሰራው ስራ የልስን ስራ ነው ማለት ነው፣ እንዳያችሁት ነው። ስለዚህ በ24 ቀን ውስጥ የተሰራ የእግዚአብሔር ታምራት ነው። እኔ 1 ወር ውስጥ ቸርቹን ሰርቼ እጨርሳለሁ፣ ጌታ ይረዳኛል ብዬ በእምነት ነው የወጣሁት። ወገኖች እግዚአብሔርን እመኑት። ይውላችሁ አንዳንዴ ጌታ የሆነ ነገር ሲናገረ ከአቅማችን በላይ የሆነ ከእውቀታችን በላይ ስለሆነ እንዴት ይሆናል ብለን ለማመን እንቸገራለን። እንዴት ይሆናል ብለን ከእግዚአብሔር ጋር አትከራከር። ማመን ካቃተ በእምነት ከደከምክ በእምነት የመድከማችን ምልክቱ ራሱ ሰው የመሆናችን ስለሆነ ጸሎትን ቀይረ ጌታ ሆይ እንዳምነ እርዳኝ ብለህ ጸልይ። እግዚአብሔር በእምነት እንድትጸና እንዲሁም አምነ እንድትጠብቀው በአንተ የጀመረውን ስራ እስኪጨርስ ድረስ ጸንተ በእውነት እንድትጠብቀው ሳታጉረመርም ታምራቱን እንድታይ ብቁ የሚያደርገው ጸጋውን ይጨምርልሃል። ክብር ለእግዚአብሔር ይሁን። በ1 ወር ውስጥ ሰርቼ እጨርሳለሁ ብዬ ነው የተነሳው። እግዚአብሔርን ብቻ አምኜ ነው የቆምኩት። ኪሴ ውስጥ ባለ ገንዘብ አይደለም፣ ጌታን አምኜ ያስኩትን ጌታ የያዘኝን ጌታ የተናገረኝን ጌታ አምኜው ነው የጀመርኩት። ስለዚህ ጌታ አላሳፈረኝም፣ እግዚአብሔር አያሳፍርም። እስቲ ለራሳችሁ በሉ ጌታ አያሳፍረኝም በሉ። አሜን። ምንም ይበላችሁ ጌታ አያሳፍራችሁ። ሊያሳፍራችሁ ራእይ አይሰጣችሁ፣ ሊያሳፍራችሁ ህልም አያሳያችሁ፣ ሊያሳፍራችሁ እግዚአብሔር የሆነ ነገር አይናገራችሁ። ሊያከብራችሁ ነው፣ ክብሩን በእናንተ ሊገልጥ ነው፣ ሊያስገርማችሁ ነው እግዚአብሔር የሚናገራችሁ። እግዚአብሔርን እመኑት፣ ጌታ ያደርጋል። ክብር ለኢየሱስ ይሁን። ቅዱሳን አሁን ይሄ ቸርች ፊኒሺንግ ነው የቀረው። እንዳልኳችሁ እቺን መሬት ሴራሚክ አልብሰን በዚህ 6 ቀን ውስጥ ይሄንን ቤተክርስቲያን ለአምልኮ እንድናዘጋጅ ይሄን ቪዲዮ ያያችሁ በሙሉ የምትወዱኝ ጌታን የምትወዱ የቸርነት እጆቻችሁን እንድትዘረጉና በፍጥነት ይሄንን ሴራሚክ እንድናለብሰውና ለአምልኮ ለምስጋና በጌታ ፊት እንድንቆም እንድትረዱኝ ከኔ ጋር እንድትቆሙ በጌታ ስም አደራላችኋለሁ። ተባረኩልኝ። ጌታ ዘመናችሁን ይባርክ። እስከ ዛሬ ከኔ ጋር ለቆማችሁ፣ በጸሎት ለረዳችሁኝ፣ ከኔ ጋር ለቆማችሁ፣ ያቅማችሁን በመስጠት እዚህ ደረጃ እንድንደርስ ይህንን አለ እንድንሰራ ከኔ ጋር የተጋችሁ ወንድሞችና እህቶች እግዚአብሔር አምላክ ከባለጠግነቱ አተርፍርፎ ይባርካችሁ። እወዳችኋለሁ። ሻሎም